እዚህ ዓለም ላይ አላህ ተሰጠው ስጦታ ሁሉ ታላቁ ስጦታ ቁርአን ነቢያችንና ቁርአን ነው። እዚህ ዱንያ ዓለም ላይ አላህ ታላቅ ነገር ያወጣው ታላህ በታች ተኸልቁ በላይ ያሉት ሁለቱ ብቻ ናቸው። አላኩል ሀሊች ዓለም ይሄ ዱንያ ዓለም ብሎ ማለት ጊዜያዊ ዓለም ነው እንጂ ኗሪ አይደለም። ጊዜያዊ ዓለም ነው። ተጊዜያዊነትም አልፎ ከርቸሌ ነው። ዱንያ ከርቸሌ ነው፣ እስር ቤት ነው። ነቢዩላህ አደም ዓለይሂ ሰላም ያችን የተከለከሉትን ቅጠል አትብላ ተብለው በልተው ለቅጣት የመጡበት ሀገር ነው ይሄ። አሁን ዱንያ ላይ ሰውየው እስረኛ እንደሆነ ነው፣ እንደ እስረኛ ነው ሁክሙ። የሞተ ዕለት ነው ተስር የሚፈታው። ሙእሚን የሆነ እንደሆነ ካፊር ሙናፊቅ የሆነ እንደሆነ ደግሞ ጭራሽ ይበሳልና ለዱንያው ብቻ ታይሆን ለዛ ዓለም ብቻ ታይሆን ለመኖሪያ ዓለሙ መኖሪያው ዓለም እሳትና ጀነት ነው። ለጀነት መጣር አስፈላጊ ነው። ቁርአን ደግሞ በጣም አስፈላጊ ነው። በአንድ 10 ሰዋብ የሚገኝበት ነው። ከቶም ሶላት ውስጥ የቀረው እንደው በአንድ ሐርፍ 100 ደረጃ ሐሰና የሚገኝበት ስለሆነ የቁርአን ደረጃው አሊፍ ያለለታ ትልቁ ድርጎሹ ሽልማቱ አባትነቱን ማስማር ነው ይላል። አላህ ይምርላታል በሱ ምክንያት ገና አሊፍ ሲል የቂያም ቀን የሆነ ጊዜ ታጅ ኑር ታጅ ይደፋለታል ይላል። ዓለሙን የሚያበራ እንደ ፀሐይ የሆነ ለአባቱም ይደፋለታል። ለአባቱ ላልቀራው የተደፋለት ለልጁ ምን ሊሆን ነው ብለዋል። እንግዲህ ከቁርአን የተሻለ ነገር የለምና ሁላችንም ልጆቻችንን ቁርአን ብናስቀራ። ደግሞ ቁርአን ብቻ አይደለም። አሁን የችግሩ አንዳንዱ አካባቢ ቁርአን ይቀሩና ትንሽ እንደው አማርኛ ይነካኩና ሳይበቁ ሙፍቲ ሆነው ይነሳሉ። ይሄ ደግሞ የባሰ ትልቅ አደጋ ነው። ይሄ ዒልም ያስፈልጋል፣ ፊቅህ ያስፈልጋል። አሕካምም ረትቦ ያስቀመጠው ፊቅህ ነው። ቁርአንና ሐዲስ ረትቦ አላስቀመጠውም፣ ዝርዝር ነው። ፊቅህ ሊቀራ ይገባል። ልጆቻችንን ፊቅህ ማቅራት ይገባል። ቁርአን ማስቀራት ይገባል። ተይህ ሌላ ያሉትን ዑለሞች እንግዲህ እንደ ችሎታው ሐዲሱን ተፍሲሩን ቢያስቀሯቸው ጥሩ ነው የሚል መልእክት ማስተላለፍ እፈልጋለሁ። እንግዲህ ባረከላሁ ፊኩም። እንግዲህ ውድና የተከበራችሁ የአዲኑ ነሲሐ ተከታታዮች እንግዲህ ሼህ የመከሩን ትልቅ ምክር ነውና ኢንሻአላህ ሁላችን ልጆቻችን ላይ ትኩረት ልናደርግ ይገባል እያልን ኢንሻአላህ መርሐበን። እንግዲህ ሼህ ወደ ያዝነው ወደ ርዕስ እንመለስና ኢስራእ ብሎ ማለት አንደኛ ምን ማለት ነው የሚለውን ከትርጉሙ እንሂድና እንዴት ነው ኢስራእ ብሎ ማለት በቁርአን በሐዲስ እንደዛ እንዴት መጥቷል ወይ ለሚለው እስኪ። አው በመሰረቱ ነብያችን አለይሂ ሰላቱ ወሰላም አላህ ባለድል አርጎ የፈጠራቸው ሰው ናቸው። ቅድም እንደጠቀስኩት ከኸልቁ በላይ ከአላህ በታች ዋሲጧ እሳቸው ናቸው። ወደፊትም አይፈጠርም እንደሳቸው ያለ። ይህም ቀደም አልተፈጠረም፣ አሁንም የለም። የነቢያችን ንግስትና ይፋ የሚሆነው ገና የቂያም ቀን ነው። አደሙ ወመን ዱነሁ ተሕተ ሊዋኢ የውመል ቂያማ። የቂያም ቀን አደምም ሆነ የእሱ ዘር ይሄ ዓለም እስከሚጠፋ የሚፈጠረው በእኔ ስልጣን ስር ነው ብለዋል። አኺራ የነቢያችን ብቻ ነው እንጂ ስልጣን ያለው አንድ ኸልቅ አንድ ነቢይ ረሱል መልክ ስልጣን ያለው የለም። ይሄ አንዱ ትልቅ መለያቸው ነው። ሌላው ነቢያችን በረጀብ ወራት ነው የተረገዙት። እሳቸው የተረገዙ ሌሊት በዓለም ወንድ ነው እንጂ ሴት አልተረገዘም ይላል። በአጠቃላይ የተረገዘው ወንድ ነው። ነቢያችን ሲወለዱ የተወለደው ወንድ ነው በአጠቃላይ በዓለም። ተጀነት አዋላጅ ሴቶች የመጡ ለነቢያችን ናቸው። ለሌላው ነቢይ ረሱል አልመጣላቸው። 9 ነቢያቶች እየመጡ ያበሰሩ ያስደሰቱ ነቢያችንን የነቢያችንን እናት ነው እንጂ ለሌላ ነቢይ አልተሰራላቸውም። ነቢያችን ተናታቸው ሆድ በወጡ ጊዜ እስከ ስራ ዓለሙን ያበሩት የነቢያችን ብቻ መለያ ነው። እንዲሁ መላኢካው ጂኑ አዋጁን ቢልታው ሌላ ነገር ነው የሆነው። ከብቱን እንስሳው ነው የተናገረው።
ነቢያችን እንግዲህ በብዙ ነገር የተለዩበት አንዱ ብቻ የሚበቃ ሙዕጂዛ የተሰጡት ሙዕጂዛ ሞልቷል ነቢያችን። ከዛ ተሙዕጂዛቸው ደግሞ ታላቁ ሙዕጂዛ ኢስራ እና ሚዕራጅ ነው። ኢስራ ብሎ ማለት በቁርአን ተጠቅሷል፣ በሐዲስም ተጠቅሷል። ቢስሚላህ ራሕማን ራሒም ሱብሓነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሷ ለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና ኢነሁ ሁወ ሰሚዑል ዓሊም ሲል አላህ በቁርአን አረጋግጦታል። ኢስራእ ማለት የሌሊት መንገድ ማለት ነው። የሌሊት መንገድ ማለት ነው። የሌሊት አስራ ቢዐብዲሂ እንግዲህ ላዚም ነው ይላል። ሰራና ኢስራእ አንድ ነው። በሌሊት ባሪያውን ይዞ የሄደ ጌታ ጥራቻ ተረጋገጠለት። ተጎደሎ ሁላ ተሌሊተ ሚስት የጠራ ነው ማለት ነው። በቁርአን ተረጋግጧል፣ በሐዲስ ተረጋግጧል። ኢስራእ የተባለው ኢስራእ ማለት ተመካ ነቢያችን በይተል መቅዲስ ድረስ የሄዱት ኢስራእ ይባላል። ሌሊት ነው የሄዱት። ይህን ውሸት ነው ያለ ሰው ከዲነል ኢስላም ያወጣዋል፣ ይከፍራል። ምን ነው በነስ በሐዲስ በቁርአን የተረጋገጠ ስለሆነ ይከፍራል። ሚዕራጅ ማለት ተበይተል መቅዲስ ወደ ሰባቱ ሰማዋት ወደ አርሹ ወደ ኩርሲ ተዛም አልፈዋል የሚል ይመጣል ኢንሻአላህ። ያ ደግሞ ሚዕራጅ ይባላል። ይሄ እንደ ሊፍት ያለ ነገር ነው የወጡበት። እንግዲህ ነቢያችን አለይሂ ሰላቱ ወሰላም ኡሙ ሃኒ የሚባሉ የአቡ ጣሊብ ያጎታቸው ልጅ የሰይድ አልይ እህት ቤት እንደተኙ ነው ይላል፣ ወይንም ሐረም በይቱላህ ዘንድ ነው ይላል። ጅብሪልና ሚካኤል ሆነው ኢስራፊል ሆነው ይመጣሉ። በጣራው ይገባሉ። ተዛ አንድ ሰው ተኝቶ መሃል ተኝተዋል። እሳቸው እኔና የሚወልየ ቀዋን ነኝ ብለዋል። በጣም እንቅልፍ በጣም አልወሰዳቸውም። በጣም ይነቁም አይደሉም። እንደውን እንግልዣ እንቅልፍ በወሰደውና በነቀሰው መካከል ነኝ ይላሉ። የትኛው ነው ሲሉ ሰማኋቸው። አለዚና ምን በይነ ይስነይን በሁለቱ ሰዎች መካከል የተኛው ነው ሲሉ ሰማኋቸው። ያዛረገና በድግ ያረገ ጅብሪል ምን ነው ያ አኺ አንተ ወንድሜ ጅብሪል ምን ነው ምን ፈልገህ ነው ተኒ ስለው ኧረ ተይ ቀደም ለማንም ያልተሰጠ ወደፊትም የማይሰጥ ለሆነ ደረጃ ለትልቅ ደረጃ አላህን ለማየት ተፈልገህ ነው አላቸው። መርሐባ አሉ። እንግዲህ በዚህ በጣራው ይዘዋቸው ወጡ። ደጃፍ አልከፈቱም። በጣራው ይዘዋቸው ወጡ። ሻዕቡ አቢ ጣሊብ ያጎታቸው የአቡ ጣሊብ ክልል አጥር አለ ይላል። እዛ ይዘዋቸው ወጡ። አትጃአኒ እዛ አስተኙ ብለዋል። ታንገታቸው ተጎርጓዳይቱ ጀምረው እምብርታቸው በታች ድረስ አጥንቱንም ስጋውንም ወለል አድርገው ከፈቱት። 4 ጊዜ ነው ሸቅ የተደረጉት። አንድ ጊዜ የሚጠቡበት ቦታ የልጅ ጠባይ እንዳያታለላቸው፣ አንድ ጊዜ ጎረምሳ ሲሆኑ ደግሞ የጎረምሳ ጠባይ እንዳያታለላቸው፣ ሶስተኛው ንቡዋ በሚቀበሉ ጊዜ ንቡዋ እንዲችሉ፣ አራተኛው ደግሞ አላህን ለማየት እንዲችሉ 4 ጊዜ በራሲውን ሆነዋል። አዲያ ክፍት አደረጉት አሉ። ቀልቤን አወጡት። እሷን ሸቀቅ አድርገው አለቀተን ሰውዳ የሚባል አለ ጥቁር ደም የሰውን ልጅ ጠባይ የሚያበላሽ መጥፎ የሚያሰራ መጥፎ የሚፈጠር ተሱ ነው። እሱን አውጥተው ጣል አድርገው በማኡ ዘምዘም በወርቅ ወጭት ማኡ ዘምዘም አምጥተው እንጭፍጭፍ አድርገው አጥበው እዛው መለሱት አሉ። ይመለከታሉ፣ ሲሰሩ ዝም ይመለከቷቸዋል። እንደዚህ የሚያደነዝዝ ነገር የለውም። እንደ ዛሬ መርፌ እዛችሁ መለሱት። ህመም የለው። እንደ አድርጎ ጅብሪል እንዲህ ቢለው ግጥም አለ። ثم أوتيت بالبراق ቡራቅ የሚባል የሚጋለብ ከጀነት ብዙ ቡራቆች አሏቸው። አንዱን አመጡልኝ። እሱ ደከማው የከሳው ነበር ይላል። ባሪያ የሙሐመድ ሊጋልባቸው ዱንያ ልትሄዱ ነው ብሎ አላህ ያወጀ ጊዜ
የወፈራረሙ ታላላቁን ይሄዳለሁ ሙፋኸራ ሆነ ይላል። ይሄ ደካማ ነበር፣ ደካማውን አላህ አመጣው ይላል። እንግዲህ ኮርቻ የተጫነው ጌጡ ምኑ ተወርቶ አያልቅም። እሱን አመጣልኝ አሉ ጅብሪል። ፈውቀል ሒማር ወዱነል በግሊ ታህያ በላይ ተበቅሎ በታች ነው። ቦራቅ የተባለው መልኩ ስለሚያብረቀርቅ ስለሚያምር ነው። አለም ሚነል በርቂ ሊሱርአኒሂ አይኑ አየበት እግሩን ስለሚያስቀምጥ ለመፍጠኑ ነው ቦራቅ የተባለው ብሏል። እንግዲህ 3 መላእኮች አጀብ ይዘው መጡ ብለዋል። ጅብሪል፣ ሚካኤል፣ ኢስራፊል። ያንን አደረጉ። አወጣኛሉ ጅብሪል ጋልብ አለኝ። ልጋልበው ያልኩ ጊዜ እንዲህ ተቆነጠነጠ አሉ። አይ የሚጋልብህን ታውቃለሁ፣ የተሱ በላይ እኮ ፍጡር የሌለበት ነብይ ነው የሚጋልብህ ሲለው መሬት ለጥ ቢል ይሄን ልቡን መሬት እስከሚያገኘው ድረስ ላቡ እንደ አንድ የተንዠቀዠቀ ይላል የነገጠ። ሌላም ተወርቶለታል እንዲህ እንዲያረግልኝ ብዬ ነው እንጂ ለክፋት አይደለም ብሏል ይላል። እንግዲህ ጅብሪል ቀጨውን ይዞ እየሳበ ሚካኤል ደግሞ ርካቡን ይዞ አንድ ሰዝ ይዞ በዛ በአጀብ ሌሊት ይሄዳሉ። ጦይ ያላቸው መሬት ይጠቃለልላቸዋል። መዲና ስንደርስ ይሄ የሂጅራ ሀገርህ ነው ወረድና ረካዓተይን ስገድ ያለኝ አሉ። ሰገድኩኝ። ተዛ ስንሄድ ደግሞ ሻም ላይ ሙሳን ታህተ ጦሪቅ ተመንገዱ በታች እንዲል ከሲቢል አሕመር ሲሰግድ ቀብሩ አየሁት ይላል። የነቢዩላህ ሙሳ ቀብር አይታወቅም፣ በቲሁ ነው የሞቱት። ስለዚህ እዛ ሂጄ በሆነ አሳያችሁ ነበረ ብለዋል። አሁን ደግሞ ኢሳ ተወለዱበት ቦታ ደረስን አሉ። ይሄ ኢሳ የተወለደበት ነው፣ ውረድና ስገድ ያለኝ አሉ። እዛ ወረድኩና ረካዓተይን ሰገድኩ። በይተል መቅዲስ ደረስን አሉ። በይተል መቅዲስ የደረስን ጊዜ ነቢያቶች ሲመጡ በይተል መቅዲስ የሚያስሩበት ድንጋይ አለ፣ ሽንቁር ድንጋይ። እዛ ላይ ቡራቅን ሰረው አለኝ። እዛ አሰርኩት። በተዛ በኋላ በይተል መቅዲስ ገባን። እዛ ሲገባ ጊዜ ነቢያት የተባለ ሁላ የአርዋሁ በአርዋህ የአጅሳዱ በአጅሳድ በአካል ተሰብስበዋል። እነ ነቢዩላህ ኢብራሂም፣ እነ ነቢዩላህ ሙሳ፣ እነ ነቢዩላህ ዒሳ፣ እነ ነቢዩላህ አደም በይቱላህ ተሰብስበዋል አሉ። ፈአዘነ ጅብሪል አዛን አደረገ። ወአቃመ ኢቃማ አደረገ። ወቀደመኒ እነ ኢብራሂም እያሉ አባታቸው፣ እነ አደም እያሉ አባታቸው፣ እነ ሙሳ እነ ዒሳ የተቀደሙት እነ ኢብራሂም እያሉ እኔን ያዘና ሶላት አስቀደመኝ ብለዋል። ለምንድን ነው ነቢያችንን ያስቀደማቸው? ደረጃቸው ተዚህ ሁላ በላይ ነው ማለትን ለማሳወቅ ነው ይላል። አስቀደመኝ ብለው 2 ረክዓ ሰግደዋል። ይህ ሶላት ነፍል ነው፣ ሱብህ ነው፣ ፈርድ ነው፣ ኺላፍ አለ። ሐቂቃው ነፍል ነው፣ ሌሊት ነው፣ ነፍል ሰገዱ። ተዛ ወጠናሉ። ثم خرجت ፈአኸዘኒ ልዓጦሹ ስገባ ጊዜ ተወጣ ጊዜ በጣም ጥም ያዘኛሉ። የአንገቴ ሊቆረጥ የቀረበ። ወአታኒ ጅብሪሉ ቢኢናአይኒ 2 ዕቃዎች ጅብሪል አመጣልኝ። ወቂለ ቢሰላሰቲ አንየቲ 3 ዕቃ መጣልኝ ብለዋል። 1 ዕቃ ጠጅ፣ 1 ዕቃ ወተት፣ 1 ዕቃ ውሃ። ከኒህ ከ3ቱ መርጠህ ጠጣ አለኝ። ፊትና ነው። ፈክተርቱ ለበነ ወተቱን መርጬ ጠጣሁ ይላሉ። ፈቃለ ልየ ጅብሪል ዓለይሂ ሰላም እክተርተል ፊጥረተ ሊኡመቲከ፣ ለኡመቶችህ እስልምናን ጥሩን ጠባይ መረከላቸው። ወለው እክተርተል ኸምረ ለጦገት ኡመቱከ፣ ጠጁን ብትመርጥ ይጠሙ ነበር። ውሃውን መርጠህ ቢሆን ደግሞ ለኡግሪቀት እንደነ ፊርዓውን በግርቅ ይጠፉ ነበር። አሁን ፊጥረተል ኢስላምያን መረከላቸው አለኝ። ያንን ጠጣሁኝ አሉ። ሱመ ኡቲና ቢልሚዕራጅ። ወደ ሚዕራጅ ከመሄዳችን በፊት እዚህ ቦታ ላይ ውረዱ እያሏቸው ወርደው የሰገዱበት ቦታ ነበረ። እነዛም ቦታ ለይተው ማሰገዳቸው እንዴት ነው? ለምንድን ነው? መዲና ወደፊት የሂጅራ አገር ነውና ብለው ለበረካ ነው። ኢሳ የተወለዱበትም እንደዚሁ ለበረካ ነው።
ግን አንዳንዱ ኢራቅም ደርሰዋል አደም መስጊድ የሚላለ ተይህ በላይ የሚጨምርም አለው እንጂ በረካ ፍለጋ ነው ማለት ነው።